ያደረጋቸው ተአምራቶች ብቻ አይደለም የማንነቱ መገለጫዎች ሪል አይደንቲቲ እንጂ። ግን ኢየሱስ ግን ደግሞ ሊያወራው የፈለገው ነገር ዳግም ካልተወለደ አንድ ሰው እግዚአብሔር መንግስት ሊያይ አይችልም ነው። የመንግስቱ ዜጋ መሆን አይችልም። ስለ ሁለተኛ ውልደት በሱ ሞትና ትንሣኤ ስለሚመጣ ብለሲንግ ነው ኢየሱስ እያወራ። እንዳትረሱ መምህር ነው። እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልምና አለው። ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ሊወለድ ዘንድ ይችላልን? አለው። ኢየሱስም መልሶ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር በእግዚአብሔር መንግስት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ። ዳግመኛ ልትወለድ ያስፈልግሃል ስላሉ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅም? እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን እንመሰክራለን፣ ምስክራችን አትቀበሉም። ስለዚህ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ ብሎ ኢየሱስ ያወራ። የዚህ ሰውዬ ዳግም ውልደት የሚባለው ነገር አሁንም ከካርናሊቲ ያልወጣ ሰው እናቱ ማህፀን ገብቶ እንደገና ሲወጣ እግዚአብሔር ልጅ ይሆናል አለ። ኖ ኦልሬዲ ከሥጋ የተወለደ ሥጋ በክርስቶስ ኢየሱስ አምኖ የዳነ ግን ሌላ አይደንቲቲ አለው፣ ሌላ ማንነት አለው። ለዚህ ነው አዲሱ ኪዳን በደም የተመረቀው። ከሁለተኛው አዳም የተገኘው ሰው ፍጥረታዊ ሰው አይደለም፣ መንፈሳዊ ሰው ነው። ስላላያችሁት ስላልጨበጣችሁት የለም ማለት አይደለም። ለዚህ ነው በፍጥረታዊ ነገር አስመስሎ ኢየሱስ የነገረ። ቫስኬት እንደመጣ ወዴት እንደሚሄድ አታውቅም፣ ግን ያገኘውን ሁሉ እየጠረገ ይዞ ይሄዳል። እስቲ ጨብጠውና ሳይ ይኸው ያገኘነው ሌላ ማንነት አለ፣ ሌላ ዘር አለ። እነ ጳውሎስ እነ ጴጥሮስ ሊነግሩን የፈለጉት የዘር አይነት አለ። አዲስ ሰው ማለት ከዚህ በፊት የነበረ ማለት አይደለም። ዳግም የተወለደው ሰውዬ ከሁለተኛው አዳም የተገኘ የእግዚአብሔር አምባሳደር። ሁለተኛ መወለዳችን ከእግዚአብሔር ጋር ኮሙኒኬት የማድረግ በረከት አለ። እሱም ብቻ አይደለም፣ በጨለማም ግዛት ላይ ደግሞ ወደ ብርሃን መንግስት ስለፈለሰን ከዛ ያገኘነው አይደንቲቲ ስላለ በጨለማው ዓለም ላይ ደግሞ እንደገና የሚገዛ ማንነት አለ። እስቲ አሁንም መጽሐፍ የሚለንን ጥቂት ነገር ልታል። ሉቃስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ኢየሱስ ደቀ መዛሙርትን ከላከ በኋላ በሕይወታቸው ያለፈውን ኃይልና አደራረግ ሪፖርት ሊያደርጉለት ሲመጡ ሰባው በደስታ ተመልሰው ጌታ ሆይ አጋንንት እንኳን በስምህ ታዘዙልን አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሥልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም ነገር የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። ሬጂስተር ስለተደረገ ዕውቅና ስላገኛችሁ በዚህ ደስ ይበላችሁ። በጠላት ኃይል ሁሉ ላይ እኔ ዲሞኒክ ፓወር ላይ የመግዛት አቅም በዘራችሁ ውስጥ አለ። እንደና ሐሳብ ጠንከር ለማድረግ ማርቆስ ወንጌል ምዕራፍ 16 የመጨረሻው ምዕራፍ ላይ ማለት ነው ቁጥር 17 ላይ መጽሐፍ እንደዚህ ይላል፣ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ።
ይሄ ሌላ በረከት ነው። ኤኒ ጨለማ በዘራው ነገር ላይ አንድ አማኝ በመንፈስ በመወለዱ መንፈሳዊ ስልጣን አለው። አንዳንድ ጊዜ አንዳንድ ስልጣኖች ለነብይ፣ ለሐዋርያ፣ ለፓስተር፣ ለወንጌላዊ፣ ለአስተማሪ ለቢሮዎች ብቻ የተሰጡ የሚመስሉበት አንዳንድ ሮንግ አካሄዶች እናያለንና ቢሮ እንዳለ ይቆይና አንድ ያመነ ሰው ግን እንደዚህ አይነት ኮንፊደንስ ሊኖረው ይገባል። ምክንያቱም ሆሊ ስፒሪት በውስጡ ስላለ በመንፈስ ስለተወለደ በጨለማ ላይ የመሰልጠን የመግዛት አቅም አለ። ሌላው በረከታችን በየትኛው አባልተከለው ባልዘራው ላይ በየትኛውም የጨለማ ስራ ላይ የመሰልጠን አቅም አላችሁ። ያላችሁ ግን በመንፈስ በተወለዳችሁበት የዘር ማንነት ውስጥ እንጂ በስጋ አይደለም። ብዙ ሰው ራሱን ካውንት የሚያደርገው በስጋ ነው። ለሱ አይደለም። ሌላ አይደንቲቲ አለ፣ ሌላ ማንነት አለ። ኢየሱስ ጌታ ነው። እቺን ልበልና ልጨርስ። ቆላስይስ መጽሐፍ ምዕራፍ 2 ላይ ጳውሎስ ወደ ቁጥር 14 አካባቢ 13 ላይ እንደዚህ ይላል፣ እናንተ በበደላችሁ ሥጋችሁን ባለመገረዝ ሙታን ነበራችሁ፣ በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጠ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ሥልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጽ አሳያቸው። አለቆች ሥልጣናትን በመስቀል ጠርቆ በድል ነሽነት መንፈስ እንድትኖሩ እግዚአብሔር አድርጓችሁ ከጨለማ በላይ ናችሁ። ከየትኛውም ክፉ ነገር በላይ ናችሁ። ቢኮዝ የተገኛችሁበት ዘር የወደቀ የአዳም ዘር ሳይሆን ከሁለተኛው አዳም ሕይወትን ከሚሰጥ መንፈስ የተገኛችሁበት ሌላ አይደንቲቲ አላችሁ። እግዚአብሔር ዘመናችሁን ይባርክ። ዳግም መወለድ እንዴት አይነት ትልቅ ክብር! በመንፈስ በመወለድ እንዴት አይነት ትልቅ ክብር! እናንተ ማለት በእግዚአብሔር ፊት ድንኳኑ አይደላችሁ። እናንተ ማለት በእግዚአብሔር ፊት ከማይጠፋው ዘር የተገኘ ከያው ከእግዚአብሔር ቃል የተገኘ ሌላ አይደንቲቲ አላችሁ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነው። የጌታ ቃል ግን ለዘላለም ይኖራል። ለዘላለም የምትኖርበት ሌላ ማንነት አለ። እርሱን ገልጣችሁ ትሄዳላችሁ። ኢየሱስ ጌታ ነው። ዘመናችሁ ይባረክ። ሻሎም